ሰላም ሰላም እንዴት ናችሁ የዩቲዩብ ፋሚሊዎቼ? እኔ ናርዲ ነኝ ከኤክሰለንት እንግሊሽ እና ኮምፒውተር ዩቲዩብ ቻናል። ዛሬ ስለ ዲቪ 2027 አንዳንድ ነገሮችን ልላችሁን የመጣሁት። አይነው እንደጠፋው አውቃለሁ፣ ግን አንዳንድ ውዝግቦች ስላሉ ተረጋግታችሁ እንድትጠብቁ ለማለት ነው የመጣሁት። በዚህ ሰሞን ይከፈታል። ስለ $1 ኬዝም ሰምቻለሁ። ሳይቱም ላይ ገብቼ አንብቤያለሁ። አዎ ተለቋል። $1 የሚባል ነገር አለ። የፓስፖርት ኬዝም እንዳለ ሰምቻለሁ። ፓስፖርትም አስፈላጊ ነው፣ ማንዳቶሪ ነው ተባለ ሰምቻለሁ። እና ነገር ግን በዋናነት ሁሉም ነገር እርግጠኛ የምንሆነው ሳይቱ ሲከፈት ነው። ስለዚህ ተረጋግታችሁ እንድትጠብቁ ነው የዩቲዩብ ፋሚሊዎቼ። ተረጋግታችሁ ጠብቁ። እና ደግሞ ያው የሚባለው ነገር እውነት ከሆነ ሰፍተን ስናይ እውነት ከሆነ እንደተዘጋጁ ነው በዛ አቅጣጫ ላይ። እኔም ነገሮችን እያመቻቸው ነው ለሰዎች እንዴት አድርገው መሙላት እንዳለባቸው እያመቻቸው ነው ያለሁት። ነገር ግን ያው ተረጋግታችሁ እንድትጠብቁ ነው የኔ መልእክት። ስለዚህ እመጣለሁ በቀጣይ በተለያዩ ቪዲዮዎች። እስከዛ ሰብስክራይብ እያደረጋችሁ ይህንን ደግሞ ለብዙዎች እንዲደርስ ላይክ እና ሼር አድርጉ። ኮመንት ላይ ደግሞ ጥያቄያችሁን አስቀምጡልኝ። ናርዲ ነኝ። በቀጣይ እመጣለሁ። ይመቻችሁ።